እየጠበቅን ነው። የስ ከፍቷል። ተሚያ ፖሊስ ለካሜራ ሳይልን ፍቅሬ ጎርስፓኛ አካባቢ፣ ሁለተኛ ደግሞ ጋዜቦ አደባባይ፣ ሶስተኛ ደግሞ ቤተል፣ ሶስተኛ ቤተል። ቀጣይ ማንን እንሰልም የሚለው ማንን እንሰልም ተሚያ ፖሊስ እኔና ሩት ዛሬ ለ10 ሰው እኔ 5 እጄ ላይ ይዣለሁ። እሷ 5 ካርዶችን እጇ ላይ ይዛለች። እነዚህ ጊፍት ካርዶች ነፃ የትምህርት ዕድል የምንሰጥባቸው ናቸው። ወጣቶች ወደ አፖልስትሪ ሙያ እንዲቀላቀሉ ለማበረታታት በቶኪዮ ካር ፌስት ላይ ዛሬ የምትመለከቷቸው 5 ጊፍቶች ይዘን መተናል ማለት ነው። የ3 ወር አጭር ኮርስ መማር ይችላሉ። በዚህ መሰረት ይሄ በጣም ጥሩ እድል ነው። እንግዲህ ተመልካቾቻችን በዘንድሮ የቶኪዮ ካር ፌስት ላይ ምን ለየት የሚል ነገር አለ የሚለውንም በዛው የምናየው ይሆናል። ተከታተሉ። ብራቮ። ተሚያ ፖሊስ እነዚህን ጊፍት ካርዶች ራንደም እየመረጠ መስጠት እንጀምራለን ማለት ነው። ይሄ ግን የደረሰው ሰው ምናልባት ሩት ምን ማድረግ ይችላል? ለራሱ መጥቶ መማር ይችላል። አንድ ሌላው ለራሱ መጥቶ መማር የማይችል ደግሞ ከሆነ ለማንኛውም ሰው ቻንሱን አሳልፎ መስጠት ይችላል ማለት ነው። ይሄ ደግሞ የትም የማይገኝ እድል ነው። ተጠቀሙበት። የኔ ፊልም ያረፈባቸው 10 ካርዶች አሉ። እነዚህ እናደላለን። ተሚያ ፖሊስትሪ በቶኪዮ ካር ኢቨንት ላይ ለ10 ሰው ራንደም እየመረጥ የትምህርት የምንሸልም ይሆናል ማለት ነው። ይሄን የምናደርገው በነገራችን ላይ ሙያውን ለማሳደግ ካለን ጽኑ ፍላጎት ነው። ተሚያ ፖሊስትሪ በሀገራችን የመጀመሪያው የአፖልስትሪ ሙያ ማሰልጠኛ ተቋም ነው። በቢዝነስ ውስጥ ካለን ተሳትፎ ባሻገር ወጣቶች ይህን ሙያ በሾርት ተርም ትሬኒንግ ሰልጥነው እንዲቀላቀሉ ለማድረግ እየተጫወትን ያለነው ድርሻ ቀላል የሚባል አይደለም። ሰው እንደ ሀገር እየተሳተፈ እንዳለን ይሰማኛል። ልክ ነኝ? አዎ በጣም ልክ ነው። ይሄ በጣም ጥሩ የትምህርት እድልም ነው ለእናንተ። ስለዚህ አሁን ራንደምሊ እንዞራለን። ካሜራ ይከተለናል። አይናችን ውስጥ የገባውን ያረፈውን ሰው የምጠይቅ ይሆናል ማለት ነው። ጥያቄዎቹን ሲመልስ የትምህርት ዕድል ሊያገኝ ይችላል። መማር የማይፈልግ ከሆነ ቻንሱን አሳልፎ ለፈለገው ሰው መስጠት ይችላል ማለት ነው። ሶ ሌትስ ጎ። ምን የሚባል ዝርያ ነው? ወይኔ በጣም ነው የሚያማምሩት። እኔ ውሻ ስለምፈራ አልጠቀም፣ ግን በጣም ነው የሚያማምሩት። ስንት ዓመት ናቸው? ባለስንት ዓመት? ከ3 4 ወር። ኦኬ። ያኛውስ? ያኛው 2 ዓመት። ስራ ምንድን ነው? እኛ ብሪደሮች። ምን ያህል ጊዜ ቆየ በዚህ ስራ? ኦልሞስት አሁን 2 ዓመት አካባቢ። እንዴት ነው ታዲያ ገበያው? ገበያው እንዴት ነው? ጥሩ ነው። ምን በሀገራችን ላይ የውሻ ግብይት አሁን በጣም በትንሹ እንደ ዋጋ መጠየቅ ይቻላል? ዋጋ በአማካኝ 2 ልጆች አሉ። ሰርቢያንና ሰርቢያን ፈልግ ይባላል። ቻውን ሰርቢያን እስከ 70 ሺህ ድረስ 70 ሺህ ከዚህ አሁን ባለበት ማፒዎቹ ናቸው። ማፒዎቹ እስከ 70 ሺህ ብር ያወጣሉ። ዋው በጣም የሚገርም ነው። አንዳንድ ትሎች ይሰጠን ነው እኛ ታውቀን ነፃ የትምህርት ተቋማችን ይሰጠን ያለው ፖሊስትሪ በሀገራችን የሚገኘው የፖሊስትሪ ተቋም አለ። ሁለት እድሎች ብቻ ይቀሩናል ከ10 ቻንሶች ማለት ነው። ከእነዚህ ውስጥ ከተሳካልህ ጥያቄ ጠይቀን ካሸነፍ እድሉ ተጠቃሚ ከፈለክ ትማራለህ፣ ካልፈለክ ደግሞ ያው ለሚፈልገው ሰው እንዲማር አሳልፎ መስጠት ይችላል። ስምህ በደንብ ማን ነው? ሚካኤል ይባላል። ሚካኤል። እሺ ሚካኤል ጻችሁ ደስ ይላል። ከመሆን ልብ ነው የሚሰውረው። ይሄኛው ተጠያቂያችን ሩት ከሌላው ለየት የሚያደርገው ምንድነው መሰለሽ? እኔ ጠይቁኝ ነው የመጣው።
እኔ ጠይቅ ስለዚህ እንፈትሸዋለን ማለት ነው። Yes. እሺ የዘንድሮ የቶኪዮ ካር ፌስት እንዴት አየኸው? ዘንድሮ ነው የመጣሁት እና እግዚአብሔር ደርሶ ነው የመጣሁት። በጣም አሪፍ ነው። መኪና እንደመውደዳችን መጠን በጣም አሪፍ ፕሮግራም ነው። በየዓመቱ ሳይሆን በየወሩ ቢቀጥል በጣም አሪፍ ፕሮግራም ይመስለኛል። የተለያዩ ዩኒክ መኪኖችን እያየረበት ስለሆነ በጣም አሪፍ ፕሮግራም ነው። ምክንያቱም እኛ መኪና የምንወድ ሰዎች በኢትዮጵያ ደረጃ የተነሳሳ የመኪና እንትን የለንም። የተለያዩ እንደዚህ ነገሮች ቢቀጥሉ በጣም አሪፍ ነው። ከዚህ የተሻለ ውድድሮች ሬሲንጎች ምናምን እናይበት አሪፍ አመት ይመስለኛል። እንግዲህ የመኪና ወዳጆች እየበዙ ነው። የተለያዩ ስፖንሰሮች ማለት ስለዚህ በጣም አሪፍ። ስለዚህ ቀጥል ባይነ። በነገራችን ላይ የሚገርም ከመኪና ጋር የተያዘ እውቀትና ፍላጎት አለው ልጅ አይገርም? በጣም ያስታውቃል። እንደዚህ እድሜ ንገረን 16 ዓመት ካሞን ሀገራችን ውስጥ ከፍተኛ የመኪና ፍቅር ያላቸው ወጣቶች እየተፈጠሩ ነው ማለት። ስለዚህ ዛሬ የምንጠይቀን ጥያቄ ከመለስ በተሚያ ፖሊሲ ትምህርት ተቋም ውስጥ ነፃ የትምህርት ቤት ታገኛለህ። ጥያቄዎቹ ለመመለስ ተዘጋጅ። ብራቮ። ይህን ሙያ በድጋሚ ለማስታወስ እንሞክር። በተሚያ ፖሊሲ ለወጣቶች ነፃ የትምህርት ቤት የምንሰጠው ሙያውን ለማስፋት ካለን ጽኑ ፍላጎት በመነሳት ነው። ኢቨንቱንም ለማድመቅ ታስበው የተካሄደ ያለ ነው። ጥያቄዎችን የመለሰ ነፃ የትምህርት ቤት ያገኛል። ምናልባት እድሉን ቢያገኝ ግን ይማሪውን ወይስ ትማራለህ ወይስ አሳንግስተዋል? ያስታውቃል ለራሱ እንደሆነ ደግሞ ለእንደዚህ አይነት ሰው መድረስም አለበት ብዬ አስባለሁ። በጣም ጥያቄ ቁጥር 1 እሺ ልጠይቅ ነው። እንዴት ነህ? እንጠይቅህ። ፈቃደኛ ነህ? ራስን አስተዋውቀን። ጸጋዬ ከየት መጣ? ከላፍቶ። የተወሰኑ ጥያቄዎችን እንጠይቃለን። ጥያቄዎችን ከመለስ ተሚያ ፖሊሲ ያዘጋጀው ነፃ የትምህርት ዕድል አለ። የታፕሲሪ ወይም የፖሊሲ ትሬኒንግ አለ። የ3 ወር ኮርስ ማለት ሶስቱን እንሰጥሃለን። ከፈለግ ከመማር ካልፈለግ ለፈለግከው ሰው እድሉን መስጠት ትችላለህ ማለት ነው። ተሚያ ፖሊሲ በድጋሚ ይህን ነፃ የትምህርት ዕድል የሚሰጠው ሙያውን ለማስፋት ካለው ፍላጎት እድሉን ካገኘ ትማራለህ ወይስ አሳልፈህ ትሰጠዋለህ? ትማራለህ። ትፈልገዋለህ? ብራቮ። ያውም ይፈልገዋል። ሩት አይገርም? በጣም ለሚፈልገው ሰው ቢደርስ ደግሞ እኔም በግሌ ሩትም ደስ እንደሚላት በጣም ደስተኞች ነን። ፍላጎት ኖሮት እንደውም ይሄ ድል ሲያገኝ ሞር የድሉ ተጠቃሚ ይሆናል ማለት ነው። ስለዚህ ጥያቄያችንን ጀመር። ጥያቄ ልንጠይቅህ ከዛ ልንሸልምህ መጣን። እንዴት ነህ? ኦኬ ከዚህ ታውቃለህ? ብራቮ። ሩት የምጠይቅ ጥያቄ አለ። የተሚያ ፖሊሲ ነፃ የትምህርት ዕድል ለ10 ሰዎች እየሰጠን እንገኛለን እና የምጠይቅን ጥያቄዎች የምትመልስልን ከሆነ የዕድሉ ተጠቃሚ ትሆናለህ ማለት ነው። ስለዚህ ሬዲ ነህ? እሺ። ይህን ሙያ የመማር ፍላጎት አለሽ? ስለዚህ የምንጠይቅሽን ጥያቄዎች ትመልሽልናለሽ ማለት ነው። እሺ። ጥያቄዎቻችንን ሩት ጠይቃለች፣ አንቺ ትመልሻለሽ ማለት ነው። እንዴት ነህ? ድባቡ እንዴት ነው? እኛን ታውቀናለህ? እሺ። ተሚያ ፖሊሲ ለ10 እድለኞች ነፃ የትምህርት ዕድል እየሰጠ ይገኛልና አንተም የምንጠይቅን ጥያቄዎች የምትመልስልን ከሆነ የዕድሉ ተጠቃሚ ትሆናለህ ማለት ነው። ስለዚህ ሬዲ ነህ? ብራቮ። ቶኪዮ ካር ፌስት ዛሬ ምን ታገኘው? አሪፍ ለስንተኛ ጊዜ ነው ስትሳተፍ? ምን ጎደለ? ለቀጣይ ማስተያየት ተማክሯልና እንዳየና ቪዲዮውን ስለምንሰራው እንዳየነው መኪና ብዙ አንቲክ ሞዲፋይ ተደረጉ እንጂ አንቲክ ማለት ሳይተካኩ ባዶ ዓመተ ምህረታቸው በተጋማ ግን አብዛኞቹ ሞዲፋይ የተደረጉ ስፔሻሊ ባትሪ ይሁን ናቸው እና ግን አሪፍ አንቲክ ቬንቴጅ የሆኑ መኪኖች ያልተነካኩ በነበሩበት ቦታ ላይ ያሉ መኪኖች በብዛት መጥተው ስፍራው ላይ አላየንም። ይሄ ነገር በቀጣይ ቢስተካከል የሚል እኛም ለአዘጋጆቹ በዚህ አጋጣሚ የምናደርስ ይሆናል። በጣም ጠቃሚ አስተያየት ስለሆነ ማለት ነው። የተሚያ ፖሊሲ ቅርንጫፎች 5 ቦታ አሉ። አንተ ቢያንስ 3ቱን ንገረን። ማንኛው ነው ማለት መሰለህ? ጋዜቦ አዳዋታ ሞክር። ሌላው ነው ሌላኛው
እሺ አንድ አንደኛው እሺ ጥያቄ ልቀይርልህ። እውነትን እሺ ጋርመንት አይደርስም። እሺ ጋርመንት ካልደረሰ ጀመቀ ጥያቄ ልቀይርልህ። እሺ ፍንጭ እንስጠው። እሺ ፍንጭ እንስጠው። እሺ አንድ ብትሞክር ይሻላል፣ ግን ይህ ድል ሊያመልጥህ አይገባም። እንጃ ሁለቱም ነው ሞክ ሶስት ያለው ይመስለኛል። እሺ የሮድ አፍሪካ ጊዜ ነው የዛኔ ነው የቶፕ ሰርቪ የማውቀው ሶስት ይመስለኛል። የት የት የአዲስ አበባ ልጅ አይደለሁ። አዲስ አበባ ላብዝ አትገምችም? ሶስቱ ልንገርሽ። አዎ አንደኛ ቦሌ ቡልቡላ ማርያም የሚባለው ቦታ ከፍቅሬ ወደ ስፓኛ አካባቢ። ሁለተኛ ደግሞ ጋዜቦ አደባባይ። እሺ ሶስተኛ ደግሞ ቤተ ሶስተኛ ቤተል። ብራቮ እሺ፣ ወደ ኮንግራ ቀጣይ። ኮንግራ ኮንግራ። ጥያቄ ትጨምሪልታለሽ? ታሸንፈው። አንድ ጥያቄ ልጠይቅህ። አንደኛው ቤተል፣ እሺ ቤተል ሁለተኛው እዚህ ጋዜቦ ጋር ያለው እሺ በትክክል ተመልሷል። አንድ ይቀራል። ከአምስት ሶስት ሞክር፣ ይህ ድል እንዳያመልጥህ። የሚያግዙ ሰው አለ? ሰሚት አዎ መልሶታል። አንድ ሰፈር ደጓል ነቡ አለ ነቡ አለ። እሺ ከይዋራ አንዴ ሞክር። አምስት ሚሊዮን ዛፎች አሏት። ሰባት አያለቀቅ ቤተል ቤተል ነምበር ዋን ሰሚት ሰሚት ገጽ ሶስተኛው ጎልደን አንድ እድል እንስጠህ። አምስት ብራንች እንዳላቸው ኦኬ ሰሚት አንድ ሞክር ሂንት ትሰጡኛላችሁ? ሂንት ትሰጡኛላችሁ? ሞክር። ቀርቧል። ጉምት ትንሽ ይደረግ። ቦሌ ቦሌ ምን ቦሌ ቡልቡላ ቡላ ጥያቄዎች ጠይቅ ነው። ያ እሺ ተሚያን ፖሊስ ትሬን ምን ያህል ቅርንጫፎች አሉት? ቢያንስ ሶስቱን ንገረን። አዲስ እሺ፣ ሶስት ሶስት። የት የት ሰሚት 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 እሺ ሰፈሪያው ብራንች አይት ነው ወደ ሙሾላ ሌላው አይደለም ካላሉ ወደ ሾላ ተጨማሪ ሞክር። እሺ አንደኛ ጋዜቦ ጋዜቦ ሁለተኛ ቤቴል ቤተል ሰሚት የቤት አካባቢ ዋው ኮንግራ 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 እኔ ዋጋው ሁለት ነው። ገምት፣ ችግር የለም። እሺ ሶስት እሺ ኦኬ አንዱ መስከት ነው። መስቀል ላወር ጋዜቦ ደግሞ ጋዜቦ ደግሞ ኦኬ come on ሁለተኛ ቤተል ሁለተኛ ቤተል እሺ አሁና ቡልቡላ መልሶታል። ተመልሷል። አንድ ጥያቄ ልጨምርልህ። ኦኬ። የተሚያ ፖሊስ ትሬን የቲክቶክ አካውንት ፎሎ አድርገሃል? አይ ቲንክ ሶ ቼክ እናድርግ። እሺ ቼክ ይደረግ። በነገራችን ላይ ጥያቄው መልሶ ጨርሷል። በጣም ኤክስትራ ጥያቄ ነው የጠየቀችው። ምናልባት እሱን ሰርች እያደረክ እድሉን ብታገኙ ትማራለህ ወይስ አሳልፈህ ትሰጠዋለህ? አለ አይ ቲንክ አሳልፈሽ አሳልፈህ ትሰጠዋለህ። ለማን ብትሰጥ ይመስልሃል? ለጓደኛ ለጓደኛዬ እሱ በጣም እንትን ስላል ፍላጎት አለው፣ ፍላጎት ፓሽን አለው። አለው። ለትክክለኛው ሰው ይገባዋል። አዎ። ቱት ቆይታችን እንዴት ነው? አሪፍ ነው በጣም። እኔ እንደውም በጣም እየተገረምኩ ያለሁት ወጣቱ በጣም ምን ያህል ፍቅር እንዳለው እያየሁበት ነው። እና ይሄ ደግሞ በጣም ጥሩ የሆነ yes ቆይታ እንሰራለን። ኮኔክሽን እየሰራ አይደለም። ፎሎ ብታደርግም ባታደርግም በሪት ለውጥ አያመጣም። እዚህ ፖስት መልሰሃል። ጥያቄዎችን ሶስቱም በአግባቡ አድራሻዎቻችን መልሰሃል ማለት ነው። ትምህርት ዕድሉን ብታገኝ የተማሪ ይመስላል የፖሊስ ወይስ ደግሞ ለሰው አሳልፈህ ይመስላል? ለሰው ይመስላል። በት ነው። ኦኬ ጥያቄ ቀይርለት። እሺ የተሚያ ፖሊስ ትሬን የቲክቶክ አካውንት ፎሎ አድርገሃል? መሰለኝ ቼክ እናድርገው። እሺ
ቶኪዮ ካርፌስ ሞቅ ደመቅ ብሎ በጣም ደስ ይላል። አሁንም የተለያዩ መኪኖች እየገቡ ይገኛሉ እና ለየት ያለ መኪኖችን እያየሁ እገኛለሁ። ወጣቱ ነው በብዛት እየተገኘ ያለው እና ምን ያህል ፍቅር እንዳለው ማሳያ ነው ይሄ። በትክክል ሰራለ ደግሞ ከብል ነው የመጣው። Come on. ፎሎ አላደረገም። አሁን ፎሎ አድርገን የተሚያ ፖሊስ የቲክቶክ አካውንት ፎሎ አድርገሃል? ፎሎ ካረክ ምን ታጭቃለህ? ፎሎ ካረክ እጅን ፍጣት በሌላ ይወለደኝና ይኖራል። አይ ሌላ ኦኬ ካገኘው እንመለሳለን። ቼክ አድርገው እዚሁ አካባቢ እንመለሳለን። ጥያቄው በትክክል ተመልሷል። የተሚያ ፖሊስ የቲክቶክ አካውንት ፎሎ አድርጋችኋል? እንደ ተጨማሪ ጥያቄ እኔ አይ ቲንክ ሶ እሱ አይጠቀምም። የሶሻል ሚዲያ ዩቲዩብ የለም ምንም እሺ አንድ ጥያቄ እንጨምርልሽ። አዎ እሺ የተሚያ ፖሊስ የቲክቶክ አካውንት ፎሎ አድርገሻል? አዎ ታሳይናለሽ? ቼክ እናድርግ። እሱን ከመለሽ የድሉ ተጠቃሚ ትሆኛለሽ ማለት ነው። ነፃ የትምህርት ዕድል ከተሚያ ፖሊስ እስቲ እውነት ኮሜንት ላይ ራሱ ፖስት የተደረገው ላይ አለው ተሳስቼ ካልሆነ በስተቀር ኔትወርክ የለም መሰለኝ። ኔትወርክ አዎ ሰርች እያደረገ ነው። እየጠበቅን ነው። ፎሎ አድርጋለች። ለካሜራ ሳይ የተሚያ ፖሊስ የቲክቶክ አካውንት ፎሎ አድርገሃል? ታሳየናለህ? ይህ ሽልማት ለመጀመሪያ ጊዜ ሙሉ ጥያቄ መልሶ ሊወስድ ነው ማለት ነው። በርካታ ወጣቶች የተሚያ ፖሊስ ስራ እየተከታተሉ ነው ያሉት። በፖሊስትሪ ሙያ ውስጥ ፍላጎት ያላቸው ወጣቶች እንዲሰማሩ ትምህርት ተቋም ከፍተናል። ዋው ከሞ ፎሎ አድርጓል ማለት ተደርጓል። እንኳን ደስ አለ። ፎሎ አድርጓል። ዋው ትክክለኛው ሰው ነው ይሄ ድል እየደረሰ ያለው። ተሚያ ፖሊስትሪ ፎሎም ተደርገናል። ብራንቾቻችንንም በደንብ ልቅም አድርጎ ያውቃቸዋል። ሶ ይህን ድል አገኘ ማለት ይሄ ልጅ ቀጣይ የፖሊስትሪ ሙያን በነፃ እንኳን ቢማር ሙያ ውስጥ ገብቶ በደንብ ይሰራል ማለት ነው። በደንብ ይሰራል። ከሞን ፔጁ ፎሎ ተደርጓል። ፎሎ ተደርጓል። ፎሎ ተደርጓል። በጣም ደስ ይላል። ዛንተ ብቻ አይደል ለብቻ ያስቸግራል። ፎሎ ተደርጓል። ፎሎ አድርጓል። ፎሎ አድርጓል። እጅግ እናመሰግናለን። ስለዚህ ይሄን እድል ታገኛለህ። ሩት ስጣለች። የኔ ፊልም ያረፈበት ነው። ሰው ከነገ ጀምረህ መተህ አፕላይ አድርገህ መማር ትችላለህ ማለት ነው። እንኳን ደስ አለ። እንኳን ደስ አለ። ምን ተሰማ? በጣም ደስ አለኝ። ማለት እንደዚህ ነው ሙያ መልመድ ስለምፈልግ በጣም ደስ ብሎኛል። አመሰግናለሁ። የት አካባቢ ነው ሰፈር? እኔ እንኳን ወደዚህ አይደለም ወደ ሴት አካባቢ ነኝ፣ ግን ቅዳሜ ነው እየመጣሁ ለመማር አብረው። ስለዚህ በሚመች ነገር ላይ ተቋሙ ጋር ኮሚኒኬት አድርግና ልትማር እና በሙያ ውስጥ ደግሞ ቀጣይ እየተሳተፍ ልክ እንዲህ የሰራናቸው መኪና የውስጥ የማስዋብ ስራ ውስጥ እንደምትገኝ ተስፋ አድርጋለሁ። ስልኬን ውስጥ መልካም ጊዜ ተክፋሽ። እናመሰግናለን። በጣም ነው የምናመሰግነው። ድሉን በማግኘት ምን ተሰማ? ስለዚህ እናመሰግናለን። ፖሊስ የኔ ሳይን ያረፈበት ነው። በዚህ አድራሻ የሚሰጠው ሰው መቶ ኮሚኒኬት ይማራል። ተምሮ 3 ወር ኮርስ እኛ የሰራናቸው መኪኖች እዚህ ጋር አሉ። ቪዚት አድርጓቸው። ከትምህርቷ ካለው የተሚያ ፖሊስ ኢንተሪየር ስራዎች ናቸው። ቢማር ምን አይነት ባለሙያ መሆን እንደሚችል ማሳየት አለበት። ስለዚህ ጓደኛህን እንኳን ደስ አለ በልልን።
ስለዚህ ድሉን አመልጧል። በቀጣይ ቴክስት ላይ እንገናኛለን። እናመሰግናለን። ፎሎ አድርጉ። በተረፈ ይኸው ትምህርት ድሉ እኔ ፓራፍ አድርጌበታለሁ። የፈለግከው ሰው የፈለግካት ከፈለግ ሊማር ይገባዋል። ትክክለኛ ሰው መጥቶ የሶስት ኮርስ በተና ኮርስ መውሰድና ዛሬ እንዳያቸዋቸው ኢንተርናሽናል የምትሰሩ መኪኖች ሊሰራ የሚችል ባለሙያ እንዲፈጠር በሀገራችን እንጠብቃለን። እኛም ሰራን ብለናል። ግን ሰው እንዲፈጠር ደግሞ ግሎች ያስፈልጋል። ትምህርት ተቋሙን የከፈተው ለዚህ ነው። ሙያ ትሬን የሚያደርግ ሰው ይሄ በጣም ልዩ ያደርገዋል ማለት ነው። እንኳን ደስ አለ እና መጣችሁ መማር ምን ተሰማ ግን? እዛ ጋ ያሉ ሰዎች በሙሉ የእኛ ናቸው። ተስፋኮ አለች፣ ኢንፊኒቲ አለ፣ እዚህ ጋር ጂዋገን አለ እና ጎብዷቸው። እናመሰግናለን። ጉርላ በድምፅ ምንታወቅ በሰው መማር ከፈለግሽ መማር ትችያለሽ። መማር ከፈለግሽ ደግሞ አፈልገሽ መስጠት ትችያለሽ። ግን በዚህ አጋጣሚ ግን የት እንደሚገኝ ብንነግራት እሺ። በዚህ አጋጣሚ የአዲስ አበባ ልጅ አይደለሁም ስላልሽን ታቱ እንዲኖርሽ የት ቦታዎች እንደሚገኙ እንንገራት። ቁጥር 1 ቤተል ቬክተራ፣ ቁጥር 2 ጋዴን ዋጀባሮ፣ ቁጥር 4 ሰሚት፣ ቁጥር 5 ለቡ። ስለዚህ ከዚህ በኋላ አይጠፋሽም። አንቺም የድሉ ተጠቃሚ ስለሆንሽ ነፃ የትምህርት ዕድል ከተሜ አፖሊስቲ። ቀጣይ ግን ይህን ሙያ ተምረህ የምትሰራት ትመስላል? እየሞከርኩኝ ነው። አሁንም ወደዛ እየነበረ ሰው በቃ ስለዚህ ድሉን ታገኝ ደግሞ ሞር በደንብ ትሰራበታለህ ማለት ነው። በጣም ደስ ይላል። ኮንግራይን ያባት ነው ሊኔ ፊልም ያረፈበት በዚህ ነው ተሰደው እንኳን ደስ አለ። ምን ተሰማ? በጣም ደስ ብሎኛል። ከሜን በማግኘት ደስ ብሎኛል። ባይዘይ በሌላ ዘርፍ ላይ ነበርኩኝ፣ ወደ ፍና ዘርፍ ላይ ነበርኩኝ። ልክ አንተን ዳውትሪንስ ላይ አይቼ ነው ወደ ሺፍት ማድረግ የፈለኩት። ዛሬ አይደለም ወደ ፖሊስተሪ አሸዋ ሜዳ ላይ እየሞካከርኩኝ ነው። በጣም ደስ ይላል። እሺ አባቴ፣ እሺ እንኳን ደስ አለ። ምን ተሰማ ግን? በጣም አሪፍ ስራችሁን፣ በጣም ኳሊቲ ያለው ስራ ነው። ቲክቶክ ላይ የሚከታተላችኋለሁ። በጣም እሺ እናመሰግናለን። እንኳን ደስ አለ። ከፈለግ መማር ካልፈለግ ሙያውን ለሚፈልገው ትክክለኛው ሰው ሙያውን ተምሮ ልክ እንደ ዛሬ የሚያስነፈት እንዳመቀመጥ ስኬት ሊፈልግ ካልሆነ እንዲሰራ ማስ ለይም ሰጥተናል። ይሄ መኪና ሁሉንም አይተሃል። ስለዚህ ምን ተሰማ? በጣም ደስ ብሎኛል። ተገኛ ተሳሪ እየጎበኘ እሺ በድጋሚ ሙላትን አግኝተነዋል። የቲክቶክ ፔጃችንን ላይክ አድርጓል አላረገም የሚለው ይሆናል። ፎሎ አድርጎናል። እንግዲህ ፎሎ ካረክ እንመለሳለን ብለን ነበረ። በገባነው ቃል መሰረት በድጋሚ ይኸው ፎሎ አድርጌያለሁ። ከፍት ብሎኝ ነው ብሎ መጣ። ፈልጎ ነው ያገኘን። ግን አሁን ፎሎ አድርጎን ቢሆንስ? እስቲ ቆየው ከስተመር ነው። ስለዚህ ድሉን ብንሰጥ ሙያውን ትማራለህ ወይስ ራስህን ትሰጠዋለህ? የመማር ፍላጎት አለ። ትምህርት ተቋማችን ነፃ የትምህርት እድሉን ይኸው ሰጥተዋል። የኔ ፊልም ያረፈበት በዚህ ነው የምትመዘገበው። ከነገ ጀምሮ ሪጅስተር ማድረግ። ምን ተሰማ? በጣም የማመሰግነው ያው ታዲያ ሁላችንም እናውቀው ነው እንግዲህ ባለው ለበጎ ስራ በእንቅስቃሴ እናውቃለን። እኛም ደግሞ እንደ መኪና ፍቃድ ያለን ነገር ሁሌም ቢሆን ከሰው ጋር ተገናኝተን ጥሩ ነገሮችን ማሳለፍ ጊዜ እንፈልጋለን። ከዛ በዘለለ አንተ ሙያን ደግሞ ፈለግ መከተል እንፈልጋለን ሁላችን። ይህን ሙያ ከተማርክ እኛ የምንሰራ ስራዎች እነዚህ ናቸው። እነዚህ ሙያዎች መቀላቀል በርካታ ወጣቶች ወደዚህ ሙያ ቢመጡ በሀገራችን የአፖሊስትሪ ሙያ እጅግ ያላደገ ሙያ
ማደግ የሚችል መስፋት የሚችል የስራ እድል ለዜጎች መፍጠር የሚችል ሰፊ መስክ ነው። ሶኔ ወጣቶች ተማሩ ላለው ይህንን ነጻ ትምህርት እድል ወጪ አውጥተን እንዲማሩ የምንፈልገው ያው ለማሳደግ ካለን ጽኑ ፍላጎት የቶኪዮ ካር ፌስት ላይ እኛ ተሚያ ፖስትሪዎች ተገኝተን 10 ባለድለኞችን ሸልመናል። እንዴት ነበር ቆይታችን? በጣም ደስ ይል ነበር። እንግዲህ ቀደም ሲል እንደነገርናችሁ ተሚያ ፖስትሪ የፖስትሪ ሙያን ለማሳደግ ካለን ጽኑ ፍላጎት በመነሳት በዛሬው የቶኪዮ ካር ፌስት ኢቨንት ላይ ለ10 ተማሪዎች ነፃ የትምህርት እድል ሰጥተናል፣ ሳናስከፍል ማለት ነው። ይሄ ለየት ያደርገዋል። ብራቮ ሩት! ይሄ በጣም ለየት ያደርገዋል፣ ኢቨንቱንም ያደምቀዋል። ፕላስ ደግሞ መማር እየፈለጉ በተለያየ የገንዘብ እጥረት ምክንያት የማይማሩ ወጣቶች ሙያውን ተቀላቅለው እንዲማሩ ያደርጋቸዋል ማለት ነው። እነዚህ ድሎች ለእድለኞች ደርሰዋል። ሰው መማር የፈለገ ሰው ራሱ መጥቶ መማር ያልፈለገ ሰው ለወደደው ሰው ሙያውን ቢማር ውጤታማ ይሆናል ለሚለው ሰው አሳልፎ መስጠት እንዲችል አድርገን ጭምር ነው እድሉን ያዘጋጀ ነው። ሰው በዚህ መሰረት የዛሬውን እድለኞች ሰጥተን አጠናቀናል። ከሩት ጋር ሆነን ስንጎበኝ አጠቃላይ መኪኖችንም ቪዚት ስናደርግ ነበረ። በጣም ደስ የሚል ቆይታ ነው። ያ ሩት እንዴት ነው ያገኘሽው? እንደው እኒህ ኢቨንቶች ሀገራችን ላይ መለመድ የለባቸው? እኔ እውነት ለመናገር ለመጀመሪያ ጊዜ ነው እንደዚህ አይነት ፌስት ላይ ስሳተፍና በጣም ነው የተደነቁት። ኢትዮጵያ ውስጥ እንደዚህ አይነት የመኪና ፌስት ይኖራል ብዬ አላሰብኩም ነበር። በጣም ነው የተደነቁት። በጣም ልዩ የሆኑ መኪኖችን እያየሁ ነበረ። እኔ ደስተኛ ነኝ። ብራቮ! እኔም እንግዲህ እንደ ድርጅታችን ተሚያ ፖስትሪ በእንዲህ አይነት ኢቨንቶች ላይ መገኘታችን የመኪና የውስጥ ስራ የማስዋብ አቅማችንን ለማሳየት ከዚህ በላይም ለመስራት ያለንን ዝግጅት ጭምር ጎብኙ እንዲመለከት ለማድረግ ነው። ከዚህ ስዊፍት ጀምሮ እዛ ድረስ እስከምትመለከችው ኢንፊኒቲ ድረስ ያሉ መኪኖች በተሚያ ፖስትሪ የተዋቡ አምረው የተገኙ መኪኖች ናቸው። ሰው ይህን ትሬኒንግ የወሰዱ ወጣቶች በቀጣይ ማድረግ ያለባቸው ነገር ስልጠናውን ወስደው ልክ እንዲህ አይነት ውብ የሆኑ የኢንተሪየር ስራዎች ላይ መሳተፍ ይኖርባቸዋል ማለት ነው። አብራችሁን ስለቆያችሁ እጅግ እናመሰግናለን። ሩት እንግዲህ ግን ተጠቃሚ የሆናችሁ ሰዎች ይሄ በኢትዮጵያ ውስጥ ያልተለመደና ለመጀመሪያ ጊዜ ትሬኒንግ የሚሰጥ ተቋም ነው። ስለዚህ እድለኛ ናችሁ፣ ተጠቀሙበት። ስለዚህ ሙሉ የኢንተሪየር ስራ የመኪና ኮርኒስ፣ የመኪና ፍሎር፣ የመኪና ወንበር፣ የመኪና መሪ በቆዳ ማስዋብ እና መሰል የሞዲፊክ ከመኪና ኢንተሪየር ጋር የተያዙ የዶር ሳይድ ትሬኒንጎች በተሚያ ፖስትሪ ይሰጣሉ። እንግዲህ ተቋማችኖችን አስተዋውቀናል ብዬ አስባለሁ። ተሚያ ፖስትሪ በቢዝነሱ ካለን ተሳትፎ ባሻገር ወጣቶች ይህን ሙያ እንዲቀላቀሉ ተቋም ከፍተን የምንጠብቀው እናንተን ነው ማለት ነው። ስለዚህ ይህን ሙያ እንድትቀላቀሉ እንጋብዛችኋለን። ሰው መዝጊያውን እንግዲህ ተመልካቾቻችን የዘንድሮ የቶኪዮ ፌስት ላይ የምንገኘው እኛ ተሚያ ፖስትሪዎች በሌላቸው የቀደም ይህን ይመስላል። ለቀጣይ ደግሞ ለየት ያሉ የተለያዩ መኪኖችን ይዘን የሚቀርብናል። ከቀጣይ ዓመት በሌላ ፌስት ላይም እንደዚህ ልንገናኝ የምንችል ይሆናል። ተሜ ፖስትሪ አብራችሁን ስለቆያችሁ እጅግ እንወዳችኋለን፣ እናከብራችኋለን። ቶኪዮ ካር ፌስቶችንም በዚህ አጋጣሚ እናመሰግናለን።